አሁን ዛሬ በየትኛውም መልኩ በየትኛውም ቦታ ወንጌል የእንጀራ ገበያ ሆናለች። ወንጌል መባያ ሕግ ሆናለች። የእንጀራ መብለያ መጠጫ። ህዝቡ ደግሞ ሜዳ ላይ የሚገኝ በግ ሆኗል። አንዱን ብድግ አድርጎ ይሸጠዋል፣ አንዱ ብድግ አድርጎ ያርደዋል፣ አንዱ ብድግ አድርጎ ይለውጠዋል። ቀድሞ እረኞች ለበጎች ተለውጠው ይሰጡ ዘንድ ክርስቶስ የሰጠው አደራ ይህ ነው። አሁን በጎች ለእረኞች ተላልፈው ይሰጣል፣ በተኩላም ይበላሉ። አንዱ በምዕመናን ይከብርባቸዋል፣ ሌላው ይሾምባቸዋል፣ ሌላው ይነግድባቸዋል። ህዝቡም ሚዛኑ ጠፍቶታል። ሚዛኑ ስለጠፋው ወርቅና መዳብ ብርና ቆርቆሮ መስለው ገበያ ላይ በመገኘታቸው የሚመርጥበት አይኑ ዝጎበት ማንን እንመን የሚለው ጥያቄ የሁሉም ክርስቲያን ጥያቄ ሆኗል። ማንን እንመን? ይሄኛው እንዲህ ይለናል፣ ያኛው እንዲህ ይለናል። ማንን እንመን ይላል። ሚዛኑ ቅዱሳን ሐዋርያት ናቸው። ለሐዋርያ ሀገር የለው፣ በየሄደበት ያስተምራል። ከቤተ ክርስቲያን አባቶች ከቤተ ክርስቲያን መምህራን ዘር ቆጠራ ካልጠፋ ከሀገር ምክር አይጠፋም። የሞተ ሰው ሀገር አለው? መቃብር